በድጋሚ እንኳን ለሃያኛው የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ቀን በዓል አደረሳችሁ እያል የሰዓቱ ዜና እናሰማለን። ከሰዓቱ ዜና ጋር ፍጹም ተሾመ። ሃያኛው የብሔር ብሔረሰቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በድምቀት ተከበረም። በበዓሉ አከባበር ላይ የተገኙት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ችግሮች ብቻ ሳይሆን አቅሞቿን መመልከት እንደሚገባም በዚህ ወቅት ገልጸዋል። ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስት ሆሳና ከተማ በደማቅ ሁኔታ በተከበረው ሃያኛው የኢትዮጵያ ብሔር ብሔረሰቦች ቀን በዓል ላይ በመገኘት ንግግር አድርገዋል። እንደሚከተለው ይቀርባል። ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ሕዝብ ፊትና በሆሳና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። ድሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ እላችሁ እፈልጋለሁ። እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት በብቃት በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች የላቀች የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የዕድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር በዓሉ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ህብረ ብሔራዊ አንድነትን የሚያጠናክርበት የጋራ እሴት መሆኑን ገለጹ። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የተከበረው ሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓልን ምክንያት በማድረግ የተዘጋጀውን ሲምፖዚየም በከፈቱበት ንግግራቸው በዓሉ ህብረ ብሔራዊ አንድነትን የሚያጠናክር የጋራ እሴት መሆኑን ገልጸዋል። በዓሉ የተከበረው ኢትዮጵያ ከጨለማ ወደ ንጋት እየተሻገረች ባለችበት ወቅት መሆኑ ለየት እንደሚያደርገው በዚሁ ጊዜ አንስተዋል።
ዘገባው የኢትዮጵያ ዜና አገልግሎት ነው። የዘንድሮ የብሔር ብሔረሰቦችና ሕዝቦች ቀን የጋራ ትርክት ውጤት፣ የአንድነታችን ምልክትና የቁጭታችን መገለጫ፣ ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድባችን ባስመረቅንበት የኢትዮጵያ የማንሰራራት ጉዞ እውን ለማድረግ አበርክቷቸው የጎላ የሆኑት ሜጋ ፕሮጀክቶች ጅማራቸው በተሰበሰረበት ማግስት የሚከበር መሆኑ እንዲሁም በታሪክ ሂደት የተፈጠሩ አገራዊ መዛነፎችን ለማስተካከልና መሰረታዊ ጉዳዮች ላይ ያጋጠሙን ልዩነቶች አካታች በሆነ ውይይት ለመፍታት ሀገራዊ ምክክር ለማድረግ ዝግጅታችን ባጠናቀቅንበት ወቅት የሚከበር መሆኑ እንዲሁም ሰባተኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ተአማኒነት ያለውና ዲሞክራሲያዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት እያደረገ በሚገኝበት ዋዜማ ሆነን በዓሉን ማክበራችን ከቀደሙት በዓላት ልዩ ያደርገዋል። ወደ ሌሎች ዜናዎች ስንሻገር የከፋ ማህበረሰብ ሬዲዮ ኤፍኤም 102.5 ከከፋ ማህበረሰብ ቴሌቪዥን ጋር መዋሃዱ ተገለጸ። የሁለቱ ሚዲያ ተቋማት መጣመር ለማህበረሰቡ የመረጃ ተደራሽነትን ለማስፋት ተደማሪ አቅም የሚፈጥር ስለመሆኑም ተመላክቷል። ባልደረባችን ታደሰ ወልደሰንበት ዘገባ ክፍል ያለሙ እንደሚከተለው ያቀርባል። የካፋ ማህበረሰብ ሬዲዮና የካፋ ማህበረሰብ ቴሌቪዥን ተመሳሳይ ዓላማና ተልዕኮ የያዙ ቢሆንም ለበርካታ ዓመታት ለየብቻ መቆየታቸው ይታወሳል። በዋናነት የካፋ ማህበረሰብ ሬዲዮ ጣቢያ ኤፍኤም 102.5 ምንም እንኳን በሁሉም ወረዳዎች ተደራሽ ነው ባይባልም ለብዙ ዓመታት ለካፈቾ ብሔር በራሱ ቋንቋ መረጃ በማድረስ ሲያገለግል ቆይቷል። ይህ ብቻም ሳይሆን በአሁኑ ሰዓት የተለያዩ የሚዲያ ተቋማት ላይ የሚያገለግሉ ባለሙያዎች በተቋሙ የነጻ አገልግሎት በመስጠት ራሳቸውን ያበቁበትና ልምድ የቀሰሙበት ሚዲያም ነው። ይሁንና ለማህበረሰብ የሚያገለግሉት እነኚሁ ተቋማት አቅማቸውን እንዲያጠናክሩና የተሟላ መረጃን ለህዝቡ ተደራሽ እንዲያደርጉ ማጣመር አስፈላጊ ሆኖ በመገኘቱ የተለያዩ ሂደቶችን በመሻገር አሁን ላይ ተቋማዊ አንድነትን ፈጥረዋል። የሁለቱ ጣቢያዎች ውህደትን በሚመለከት ያነጋገርናቸው የከፋ ዞን ምክትል አስተዳዳሪና የከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ቦርድ ሰብሳቢው አቶ ደመላሽ ንጉሴ፣ የከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስፈጻሚው አቶ አስራተ ኃይሌና የከፋ ማህበረሰብ ሬዲዮ ጣቢያ ስራ አስኪያጅ አቶ ገብረ ማርያም ወልደ ሚካኤል የሁለቱ ጣቢያዎችን የቀደመ ታሪክና አሁን የደረሱበትን በዚህ መልክ አስረድተዋል። የሁለቱን የማህበረሰብ ሬዲዮም ይሁን ቴሌቪዥንም ስንመለከት በተለይ ማህበረሰብ ሬዲዮ ቀደም ሲል ብዙ ስራዎችን ሲሰራ የቆየበት ሁኔታ ነው ያለው። ቴሌቪዥን ከመመስረቱ በፊት ያው ባለው ሁኔታ ለቴሌቪዥኑም ብዙ አጋዥ አቅምም የሆነ የመጣበት ሁኔታዎች ነበሩ። ብዙ ባለሙያዎች እዛ ገብተው ነው ያው ሰልጥነው የወጡበት ፕራክቲስም ሲያደርገው ነበሩበት ሁኔታዎች አሉ። አጠቃላይ ሁለቱም ድርጅቶች እንግዲህ በከፋ ውስጥ ያለውን አጠቃላይ የኢኮኖሚ ሁኔታዎችን፣ ማህበራዊ ሁኔታዎችን ለዓለም ማስተዋወቅ ነው። መረጃዎችን ደግሞ ተደራሽ ማድረግ ነው። ከዚህ አንጻር የራሳቸውን ሚና አላቸው። ይሄን ደግሞ አጠናክሮ መቀጠል በጣም ያስፈልጋል። በ2010 ዓመተ ምህረት ነው በይፋ የከፋ ቴሌቪዥን ማህበረሰብ ቴሌቪዥን የተጀመረበት። እሱን ተከትሎ ደግሞ የዞን መንግስት አሁን ባለው ሚዲያ ለወደፊቱ ራዕይ ያለ ሚዲያ መፈጠር አለበት የሚለውን ይዘው ግንባታ ገንብተዋል። ይህ ግንባታ ሲገነባ በእቅድ ነው፣ በስትራቴጂ ነው። ወደ ሬዲዮ እንደርሳለን ብለንም ህንጻችንም ስናስመርቅ የገባንበት በ2017 ሬዲዮ ላይ እንገባለን የሚል እቅድ ነበረብን። ከቴሌቪዥን አልፎ እቅድ ነበረብን። ይሄን ጠንክረን ሰርተን ይዛ እንገባለን ብለን በዛው መሰረት ህንጻው ተሰርተው የሬዲዮ ስቱዲዮ እና የቴሌቪዥን ስቱዲዮ ነው አሁን በአሁን ሰዓት ያለ። የሁለቱ ተቋማት ጥምረት አስፈላጊነትና ገፊ ምክንያቶችንም አብራርተዋል። ሁለቱን ስንመለከት አሁን ወቅቱ ከደረሰው ቴክኖሎጂ አንጻር፣ የአመራር ስርዓት አንጻር፣ የባለሙያ ስርዓት አንጻር ወደ አንድ ቦታ ሰብሰብ አድርጎ በተደራጀ ሁኔታ መምራትና መረጃ ማድረስ አስፈላጊ በመሆኑ ወደ ማደራጀት ደረጃ ላይ ደርሰናል።
ወደዚህ ከመምጣታችን በፊት ያው ሰፊ ውይይት ያደረግንበት ሁኔታ አለ። ምንድነው ጥንካሬው? ምንድነው ያለ ጉለት? ወደ አንድ ቦታ በመሰብሰብ የምናገኘው ነገር ምንድነው የሚለው ነገር በደንብ በካቢኔ ደረጃም ውይይት ካደረግን በኋላ ወደ አንድ የመጣበት ሁኔታ አለ። አንድ ዓላማ ያላቸው አንድ ግብ ያላቸው ነገር ግን ሁለት ተቋማት ሆኖ ያሉት አሉ። ይሄ ማለት ከፋ ማህበረሰብ ሬዲዮ፣ ከፋ ማህበረሰብ ቴሌቪዥን ተብሎ ሁለት አንድ ተቋም መሆን ሲገባቸው እንደ ሁለት ተቋም ሲሆኑ ብዙ ገፊ ችግሮቹ ይመጡ ነበር። ይሄ አንደኛ ምንድነው ገፊ ችግሮቹ እየመጡ ያለበት የሰው ኃይል፣ የቴክኖሎጂ አጠቃቀም፣ የተናበበ ሚዲያ ከመስጠት አንፃር ለህዝቡ የሚያረካ የተናበበ ሚዲያ በአንድ ወጥ የምናገርበት ሚዲያ ከመፍጠር አንፃር ችግሮቹ ነበሩ፣ የተበታተኑ ነበሩና እነዚህ የተበታተኑት ኃይሎች ነገር ግን አንድነት ይምጡ ነው። አሁን አንድነት ሲመጡ ከፋ ማህበረሰብ ሬዲዮ ይላል ፊት ለፊት፣ ቀጥሎ ቴሌቪዥን ይላል። ማህበረሰቡ ነው፣ ሬዲዮ ነው፣ ሬዲዮ የማህበረሰቡ ነው፣ ቴሌቪዥን የማህበረሰቡ ስለሆነ ስያሜው እንዳለው አንድ ላይ ሆነ እንጂ የቀድሞ ስያሜያቸውን የሚበትን አይደለም። ስርዓቱ ሌላው ተለውጦ ዲጂታል አሰራር የሚለው በመንግስት ደረጃ የመጣው በዚህ በዞናችን የመጀመሪያውን ማህበረሰብ ሬዲዮና ከፋ ማህበረሰብ ቴሌቪዥን አንድ ሆኖ የመስራት ቅንጅታዊ ስራ መጣመር ማለት ለዚህ ዞን የመጀመሪያው ነው። በኔ እይታ ማለት ነው በዚህ በቦንጋ ከተማ ውስጥ። ስለዚህ አሁን ደግሞ ይሄ ማህበረሰብ ችግሩን ወጥቶ እያስተማረ ቋንቋን እየለወጠ አካባቢ ማህበረሰብን እየለወጠ በቦርድ መሪነት ለዚህ የደረሰው ዛሬ ደግሞ ለትልቅ ነገር ደርሷል። ይሄ ማለት ከትልቅ ተቋም ጋር መቀናጀት ማለት ራሱን አድሷል ማለት ሰራተኛው ክህሎቱን የማሳደግ የመሰልጠን አለው። የጣቢያዎቹ መጣመር የሚያመጣውን ተጨማሪ አቅም በተመለከተ ያሉን አለ። ወደ አንድ ስናመጣ አንደኛ ያው ሬዲዮ በባህሪው ይታወቃል። ያው በመስማት ብቻ ነው መረጃ ሰው ማግኘት የሚችለው። ቴሌቪዥን ደግሞ በመመልከት ብዙ ትምህርቶችን ያው ሰው የሚያገኝበት ሁኔታ አለ። ስለዚህ ሁለቱን አዋህደን አንደኛ ቅድም እንዳልኩት በሰው ኃይል አደረጃጀትም ጉልበት ይኖረዋል። የኢኮኖሚ ችግርም የድጋፍ ሁኔታም የተደራጀ የተሰበሰበ ከሆነ ለመደገፍም ምቹ ሁኔታ ስለምንፈጥር በዚህ ሁኔታ የተደራጀበት አግባብ አለና ይሄ ደግሞ በደንብ ወሳኝና አማራጭ ነው ብለን አምነን ወደዚህ ተግባር ውስጥ የገባንበት ሁኔታ አለ። ከዛ አኳያ በደንብ መታየት አለበት ብዬ ነው የማስበው። ጥቅሙ ስናይ በርካታ ስራዎች በጥቂት ሰዎች ይሰራሉ። ቴክኖሎጂ ሊውጥ ይደረጋል። ዝም ብለን ለምሳሌ ስናስ ዋይፋም ኢዛም ኢዝም የዋይፋ ኮምፒውተር ኢዛም ኢዝ ሌሎች ኢዝም አንድ ወጥ ሆኖ ለአሰራሩ ለጥበቃው የሚሄድበትን ይፈጥራል ማለት ነው። ስለዚህ ቴክኖሎጂ ሽግግር ይኖራል። ቴክኖሎጂን ካንዱ ወደ አንዱ ካንዱ ልምድ ባንዱ ወደ አንዱ ለምሳሌ የሰለጠኑ ሰዎች አሉ ብያለሁ። ያልሰለጠኑ ሰዎች ካሉ ልምድ ይሸር የሚደረግበት አንድ ላይ ስለሚሆን ጥቅሙ ይሄ ነው። አንዱ ከጣቢያው ሰራተኞች መካከል የካፋ ማህበረሰብ ሬዲዮ ጣቢያ የቴክኒክ ክፍል ባለሙያው እንዳልካቸው አድማሱና የካፋ ማህበረሰብ ቴሌቪዥን ጋዜጠኛ ምህረት ማሞ የተሰማቸውን ስሜት አጋርተውናል። የመጀመሪያም ስለሆነ መቼም ማረሳው ተቋም ነው። እኔም በራሴ አቅም በስራ አግዛለሁ፣ በእውቀቴ በሙያ አግዛለሁ የሚል ሐሳብ አለኝ። ከ1 ሚሊዮን ብር በላይ ዋጋ የሚያወጡ የመጠቀሚያ ጊዜ ያለፈባቸውና በህገወጥ መንገድ ሲዘዋወሩ የተገኙ መድኃኒቶች መወገዳቸውን የካፋ ዞን ጤና መምሪያ አስታወቀም። ህብረተሰቡ መሰል የህገወጥ ድርጊቶችን መረጃ ለሚመለከተው አካል በማድረስ የድርሻውን እንዲወጣም ተጠይቋል። ዝርዝሩን ቤተልሔም ምሩ ታቀርባለች። የካፋ ዞን ጤና መምሪያ ጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ዋና ስራ ሂደት አስተባባሪ አቶ ሰለሞን ለገሰ እንደገለጹት የመጠቀሚያ ጊዜያቸው ያለፈባቸው እነዚህ መድኃኒቶች ሊያዙ የቻሉት ከህብረተሰቡ በደረሰ ጥቆማና ክትትል ነው ብለዋል። እነዚህ የተወገዱ መድኃኒቶች ዋጋቸው ከ1 ሚሊዮን ብር በላይ ግምት ያላቸው ሲሆን
በህገወጥ መንገድ ለሽያጭ የቀረቡ መሆናቸውንም ገልጸዋል። መድኃኒት ያው የተያዘው ከ6 ወር በፊት ነው የተያዘው። ያው እነዚህ ከዚህ ጋር ተያይዘው ያው በህግ ደረጃም የተያዙ ነገሮች አሉ። እነዚህ መድኃኒቶች ያው አጠቃላይ ግምታቸው ከ1 ሚሊዮን ብር በላይ ነው። አንደኛ የሚወገዱበት ዋና ምክንያት አንደኛ የመጠቀሚያ ጊዜ ያለፈባቸው አሉ እዛ ውስጥ። ሁለተኛ ተጭኖ ሲመጡ ከጋዝ ከተለያዩ ነገሮች ጋርም የተቀላቀሉ አሉ። በሶስተኛ ደረጃ በመንግስት ቤት ብቻ መገኘት ያለበት እነዚህ በፕሮግራም የሚላኩ መድኃኒቶችን በተመሳሳይ መልኩ ያው በድንገተኛ ፍተሻ ያገኘንበት ነገር አለ። ይሄም አንደኛ ለትራኮማ የሚሰጥ ክኒን አለ፣ ለትራኮላይን መከላከያ በሽታ ማለት ነው። ከዚህ ውጪ ደግሞ ህጻናት ከ5 ዓመት በታች ላሉት ከምግብ እጥረት ጋር ተያይዞ የሚሰጥ ፕላምፕኔት የሚባል አለ። ይህንንም የያዝነው ነገር አለ። ከዚህ ውጪ እንግዲህ አልኮሎችም አሉ። ከላብራቶሪ ሪጀንት ጋር ተያይዞ የላብራቶሪ ምርመራ አገልግሎት እንሰጣለን በማለት የመጠቀሚያ ጊዜ ያለፈባቸው የተበላሹ እነዚህ መድኃኒቶች አጠቃላይ ያው ግምታቸው ቅድም እንዳልኩሽ ከ1 ሚሊዮን ብር በላይ የሚያወጡ ናቸው። ይህን እንግዲህ እኛ ጤና ነክ ግብዓት ጥራት ቁጥጥር ዋና ስራ ሂደት አንደኛ መድኃኒት ቁጥጥር ላይ ይሰራል። ሁለተኛ እንደዚህ ምግብ ላይም እንደዚህ በተመሳሳይ እንሰራለን። ከዚህ ውጭ ደግሞ ህገወጥ የመድኃኒት ዝውውር ጋር ተያይዞ እና ግልና የመንግስት ተቋማት ላይ ያው ክትትል እናደርጋለን። ይሄም መነሻ ምንድነው? ከህብረተሰቡ በሚደርሰን ጥቆማ መሰረት ያው በግብረ ኃይል ነው በግብረ ኃይል የተደራጀ ቡድን ነው አንድ ላይ ይዞ ከፖሊስም አለ ከከተማ ንግድም አለ በየቦታ ያው በሚደርሱን ጥቆማዎች ድንገተኛ ፍተሻ በማድረግ እነዚህ መድኃኒቶች ይዘን ያው ዛሬ እንዲወገድ አድርገናል። አቶ ሰለሞን አክለው ህብረተሰቡ ያለ ሐኪም ትዕዛዝ መድኃኒት ከግል ጤና ተቋማት ገዝቶ እንዳይጠቀም ጥሪ አቅርበዋል። አንደኛ መድኃኒት ከዋና ምንጩ ተነስቶ ታች አገልግሎት ቦታ እስኪደርስ ድረስ ራሱን የቻለ የትራንስፖርት አካሄድ አለው። አሁን አንዳንድ ቦታዎች ላይ ቅድም እንዳልኩሽ ከነዳጅ ጋር ከተለያዩ ነገሮች ጋር ተቀላቅሎ የመጡ አሉ። ከዚህ አልፎ ደግሞ እዚህ ዞን አካባቢ የምናያቸው አሉ። በህዝብ ትራንስፖርት መኪና የመጫን ሁኔታ አለ፣ በባጃጅም እንደዛ አለ። ስለዚህ ህብረተሰቡ እንደዛ አይነት ነገሮችን ሲያይ ጥቆማ እንዲሰጠን ነው መልእክት ማስተላልፈው። ሌላው እንግዲህ መድኃኒት በሚገዙበት ሰዓት የመጠቀሚያ ጊዜያቸውን በደንብ መለየት አለባቸው። ሁለተኛ እንደሚገዙት መድኃኒትን ደረሰኝ መጠየቅ አለባቸው ከየት እንደገዙ። አሁን አንዳንድ ቦታዎች ላይ በምናይበት ጊዜ የመጠቀሚያ ጊዜ ያለፈባቸው መድኃኒቶች ከወሰዱ በኋላ ለእኛም ጥቆማ አንዳንድ የሚሰጡበት ሁኔታ አለ። እኛም ሂደን ያንን እያዝን ያለንበት ሁኔታ ስላለ ህብረተሰቡ እነዚህን ነገሮች በጥንቃቄ ተከታትሎ ለእኛም መረጃ መስጠት አለበት። ራሱንም ከእንደዚህ ከህገወጥ መድኃኒት ጋር ጊዜ ካለፈባቸው ጋር ሌላ ችግር ውስጥ መግባት የለበትም መልእክት ነው ማስተላለፍ። የተወገዱ መድኃኒቶች በጤና ላይ ያደርሱ የነበረው ጉዳት ከፍተኛ መሆኑን የከፋ ዞን ጤና መምሪያ ግብዓት ጥራት ቁጥጥር ባለሙያ አቶ አርጋው ኃይሌ አስረድተዋል። አጫጫኑ ህጋዊ ካልሆነ ፈዋሽነቱ የለውም ማለት የተለያየ በሽታ ያዳርጋቸዋል። አሁን ከመድኃኒት ከመውሰድ ከመድኃኒት ይልቅ ጉዳትነቱ ያመዝናል። ምክንያቱም አንደኛ ለኢትዮጵያ ጤና መድኃኒት ቁጥጥር ባለስልጣን ያልመዘገበው ደረጃን ያላለን መድኃኒት ነው እየገባ ያለው። ያ ደግሞ ደረጃን እንተላለን ማለት አይፈውስም ማለት ነው። ከዛ ደግሞ መርዝነቱ ጉዳቱ ለህብረተሰቡ ያመጣል። ሌላው ደግሞ ምንድነው? ያንን በሽታውን አይፈውስም ማለት ገንዘቡን አላስፈላጊ ቦታ ነው ያቃጥል ያለውና ከዛ አካባቢ ጥንቃቄ ቢያደርግ ለህዝቡም ከገንዘብ ከኢኮኖሚ ከበሽታው እንድንያይናል። በዞኑ ጥራትና ፈዋሽነታቸው የተረጋገጠ ምግቦችና መድኃኒቶች ለተጠቃሚው ህብረተሰብ ተደራሽ እንዲሆን ሰፊ የቁጥጥር ስራ እየተሰራ መሆኑን የከፋ ዞን ጤና መምሪያ መረጃ ያመለክታል። በመደመር መንግስት እይታዊ ዘርፎች ምርታ በሚል መሪ ሀሳብ ለመካከለኛ አመራር በየማዕከሉ ላለፉት ተከታታይ ቀናት ሲሰጥ የቆየው የሶስተኛ ዙር የብልጽግና ፓርቲ አመራር የአቅም ግንባታ ስልጠና ሰልጣኞች በየዞኑ የተለያዩ የልማት ስራዎችን ጉብኝት አድርገዋል። ከክልሉ የመንግስት ኮሚኒኬሽን ለተገኘው ዘገባም ጽዮን ታደለ። በክልሉ ባሉት 6 ዞኖች ሶስተኛ ዙር የብልጽግና ፓርቲ መካከለኛ አመራር ሰልጣኞች የተለያዩ የልማት ስራዎችን ጉብኝት አድርገዋል። የጉብኝቱ ዋና ዓላማ ሰልጣኝ አመራሮች ከስልጠናው በተጓዳኝ በክልሉ ውስጥ በተለያዩ አካባቢ የተከናወኑ የልማት ስራዎችን በመጎብኘት ልምድ ልውውጥና ተሞክሮ በመቀመር በየአካባቢው ወደ ተግባር ለመቀየር ታሳቢ ያደረገ ነው። የከፋ ዞን መካከለኛ አመራሮች በከፋ ዞን ቦንጋ ከተማ አስተዳደር የተሰራ የኮሪደር ልማት ስራን
ሲሆን በጠሎ ወረዳ የበጋ ቀበሌ የአቶ አየለ ወልደ ጊዮርጊስ ቡና ልማትና ግሩን አሊ ቦኔ ወጣቶች የዶሮ እርባታ ጉብኝት ተደርገዋል። የሸካ ዞን ሰልጣኞች በየኪ ወረዳ ምርቱን ወደ ወጪ ገበያ ለማቅረብ በአንድ ወጣት እየለማ የሚገኝ 9000 ሄክታር ቆንዶ በርበሬና የቫኒላ ምርት የቡና ጥራትን ለማስጠበቅ በወረዳው በህብረተሰብ ቀበሌ በወረዳው በህብረት ቀበሌ በአቶ አሸናፊ በላይ እየተተገበረ ያለውን የኳሊቲ ኮፊ ዝግጅት በሰልጣኞች ጉብኝት ተደርጓል። በቤንች ሸኮ ዞን የኮሪደር ልማት የሚዛን አማን ከተማ አስተዳደር የማህበረሰብ መድኃኒት ቤት ልማት ለሰላም የዶሮ እርባታ መንደር የምክር ቤት ህንጻ የአማን ኮሪደር ልማትና አማን አንደኛ ደረጃ ሞዴል ቅድመ መደበኛ ትምህርት ቤት ስራዎችም የምልከታው አካል ሆነዋል። በምዕራብ ኦሞ ዞን ሰልጣኞች በጀሙ ከተማ የሚገኘውን የጥላውን ተሰማ የቡና መፈልፈያ ኢንዱስትሪና የጀሙ ሞዴል ቅድመ አንደኛ ደረጃ ትምህርት ቤት ጉብኝት አድርገዋል። የዳውሮ ዞን መካከለኛ አመራሮች በዳውሮ ዞን ተርጫ ከተማ አስተዳደር እየተሰራ ያለውን የዳውሮ ባህል ማዕከል ግንባታ፣ የዳውሮ ብሔረሰብ ኢንትሮግራፊክ ሙዚየም፣ የዶሮ ክላስተር፣ የኮሪደር ልማት ስራዎች ተዘዋውሮ ጎብኝተዋል። በተለያዩ ጉዳዮች ላይ በንድፈ ሀሳብ ሲሰጥ የነበረው ስልጠናው በእውቀት በክህሎትና አቅም የሚገነቡ መሆናቸውን በማንሳት ሰልጣኞች በጉብኝቱ ወቅት በተግባር ካዩት ጋር በማቀናጀት ወደ ውጤት ለመቀየር ቁርጠኛ መሆኑም ተገልጿል። በተመሳሳይ የኮንታ ዞን ሰልጣኞችም በዞኑ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ጉብኝቱ በተለያዩ ቦታዎች ቀጥሎ እንደሚውል የዘገበው የየዞኑ ኮሚኒኬሽን ጽህፈት ቤት ነው። ክቡራትና ክቡራን ተመልካቾቻችን ከክፋ ቴሌቪዥን ለሰዓቱ ያሰናዳናቸው ዘገባዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን መሰናዶች ጋር እንድትቆዩ እየጋበዝኩ ለመላው ኢትዮጵያውያን እንኳን ለሃያኛው የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን በዓል በሰላም አደረሳችሁ በማለት ከወዲሁ እሰናበታለሁ። ዜናዎቹን እየመራው አብሬያችሁ የቆየሁት ፍጹም ተሾመ ነኝ። መልካም ጊዜ